ሁላችንም በሚባል ሁኔታ ጊዜያችንን ሳናባክን ስራ አግኝተን በአጭር ጊዜ ወደ ስኬት መንገድ መሄድ እንፈልጋለን። ነገር ግን እዚህ ጋር ዋናው ጥያቄ ምን እንሰራለን? እንዴት ደግሞ በአጭር ጊዜ ወደ ስኬት መንገድ እንሄዳለን ነው። አብዛኛው ሰው በአሁኑ ጊዜ ምን እንሰራለን ብሎ ይጨነቃሉ። የተለያዩ ዩቲዩብ ቪዲዮዎችን በማየት ጊዜያቸውን አቃጥለዋል። ግማሹ ሰው ደግሞ ብዙ ወዳለጥነው ስራ በመግባት አስርፈውም ወይም ከስረውም ያውቃሉ። እዚህ ጋር ግን ነገራችን ፈልገው ብዙ ወዳለጥነው ስራ ስንገባ ከ100% 10 ወይም 15% ብቻውን ሊሳካልን ነው የሚችለው። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። ስለዚህ በዛሬ ቪዲዮችን እናንተ በጣም ጠቃሚ ነገር ነግራቸዋለሁ። የተለያዩ ሰዎች በዚህ ስራ ከምን ተነስተው ወደ ተለያዩ እውቅናና ስኬት ሲገባ አይተናል። ኮንቴንት ክሪኤሽን ማለት የተለያዩ ሶሻል ሚዲያዎችን በመጠቀም ቪዲዮዎችን በዩቲዩብ፣ በቲክቶክ፣ በኢንስታግራም ፖስት ማድረግ በቀላሉ ገንዘብ የምናገኝበት የስራ አይነት ነው። በሚያስገርም ሁኔታ በእኛ ሀገርም ሆነ በውጭ ሀገር በኮንቴንት ክሪኤሽን ከዜሮ ተነስተው ቀስ በቀስ ወደ እውቅና ሲገቡ አይተናል። ስለዚህ ስለ ኮንቴንት ክሪኤሽን አንዳንድ ነገር ካወራኋችሁ አሁን ደግሞ በጣም ጠቃሚና አስፈላጊ ነገር ነግራችኋለሁ። ኮንቴንት ክሪኤሽን ከመጀመራችሁ በፊት መጀመሪያ የምትሰሩበትን ዘርፍ መምረጥ መቻል አለባችሁ። ለምሳሌ በቀላሉ ቴክ ሊሆን ይችላል፣ ላይፍ ስታይል፣ ኮሜዲ፣ ሞቲቬሽን ከተለያዩ ዘርፎች ውስጥ አንድም መምረጥ አለባችሁ። ይህን ስትመርጡ ግን በጣም ጊዜና ሰዓት ሰጥታችሁ መሆን አለበት። አለበለዚያ ግን ቀስ በቀስ የምትሰሩ ስራ እያስጠላችሁ ይመጣል። ሌላው አስፈላጊ ነገር ደግሞ ኮንሲስተንሲ ነው። ኮንቴንት ክሪኤሽን በመጀመሩበት ጊዜ በአንድ አይደለም ወደ ስኬት የምትሄዱት፣ ቀስ በቀስ ነው። ስለዚህ ኮንሲስተንሲ በጣም አስፈላጊ ነገር ነው። መልካም ጊዜ።